ሰላም ሰላም ውድ የማሚ ዩቱብ ቻናል ፋሚሊ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም ነው። እኔ ጋር ያለው ሰላም እናንተ ጋር የምንኖር ምኞቴ ነው። ደህና ናችሁልኝ ወይ? አላችሁልኝ? አለሁ እግዚአብሔር ይመስገን። ጤና ስራ እንዴት ይዟችኋል? እየበረታችሁ ነው? በርቱ በርቱ በርቱልኝ ጠንካሮቼ፣ የኔ ጠንካራ የኔ ስደተኞች እህቶቼ፣ ወድ ጓዶቼ ጠንክሩ በርቱልኝ። እግዚአብሔር አምላክ ያበርታልኝ። ጤናችሁን ሰላማችሁን ይስጥልኝ። እኔም አለው እግዚአብሔር አምላክ እየተመሰገነ ይሁን። ያው ከቤት ነበር እንግዲህ ስወጣ መቅዳት የነበረብኝ እንግዲህ አልተመቻቸልኝም። መኪና ውስጥ ከገባሁኝ በኋላ ነው የቀዳሁትኝ። ጉዞ ወደ ልጇ ቤት እየሄድኩኝ ነበረ። አጋጣሚ ሆኖ የሆነ ሀሳብ መጣልኝና እስቲ ይህን ሀሳብ አብሬ ከእህቶቼ ጋር ልካፈል በማለትና በዛውን ቤሩትን እንግዲህ ላስጎበኛችሁ ብዬ ነበረ። እስቲ በዛውም ጎብኘት ትይት እያረጋችሁ እሺ ቤተሰብ፣ ኧረ ቪዲዮ እያጫወታችሁልኝ ተው። እኔ እህታችሁንን አግዙኝ ነው የምላችሁ፣ ካግዙኝ እና ወደ ገደለው ደግሞ አሁን አንድ ሰው ስደት ላይ ምን ያህል ትዕግስት እንዲኖረው ነው የምትፈልጉት? ስደት ላይ ያሉት በሀገራችን ብንሆን ኑሮ ሀገራችን ላይ በሀገራችን ነው ምንም ይሁን ምንም ሰው ቤት እየሰራንኩ ብንሆን እንኳን ደግሞ በሀገሬ ላይ ሰው ቤትም ሰው እንደ አያሌ ጮትብኝ አልፈቅድም ብለን ተነስተን እንወጣለን። ግን ሰው ሀገር ላይ ግን ደግሞ መውጣት አንችልም። ሲያመናጭቁን እሺ፣ ሲቆጡን እሺ፣ ሲወመቱን እሺ። ያው ሲመቱ ሙሉ ለሙሉ ምት ሲባል ሳይሆን የሚመታ ምት አይደለም። ሰው እርግጥ አለ ብዙዎቹ የሚማቱ። እግዚአብሔር አምላክ እንደው ሮሮ ያድርግልን እንጂ እና ግን ትዕግስት ምን ያህል ድረስ ትታገስ? ትዕግስት ዋጋ ያስከፍላል። ባይዘዌ ትዕግስት መታገስ ዋጋ አለው። በጣም ትልቅ ዋጋ፣ ከባድ ዋጋ አለው። በቃ ምን ብዬ ልንገራችሁ? ከእኔ በእውነት ዋጋ አለው ትዕግስትና እኛ አረብ ሀገር ያለን ሴቶች በጣም ትዕግስተኞች ነው፣ ወንዶችም ጭምር ማለት ነው። ግን ባይዘዌ እጥፍ ከወንድ ሴት ነች ትዕግስት ያላት። ወንድም ይታገሳን፣ ግን ይብለጥ ደግሞ ትዕግስተኛ ሴት ነች። ሴት በጣም ትዕግስተኛ ነች። ትዕግስቷ በጣም ኦቨር ነው እና ብቻ ምን ያህል ትታገስ? ትዕግስት ማለትስ ለእናንተ ምንድን ነው? እንዴትስ እንታገስ? ያው ዋናው ፈጣሪ ነው ትዕግስት የሚሰጠን። ትዕግስት የሆነ ነገር ስንናደድ እንዴ ነው አምላኬ ሆይ ትዕግስቱን ስጠኛ የምንለው? እርግጥ ትዕግስት የሚሰጠው መድኃኔዓለም ነው፣ አንድ እግዚአብሔር ብቻ ነው እና እሱ ትዕግስቱን ጨምሮ ይስጠን። ከፈጣሪ በታች እስቲ እናንተ ትዕግስትን ምንድን ነው? እንዴት ነው የምታዩት? እንዴት ነው የምትቀበሉት ትዕግስትን? ትዕግስት ማለት ለእናንተ ምንድን ነው? እስቲ በኮመንት ላይ አስቲት ምናምን ከፈለግ ስጡኝ እና እላችኋለሁ። ውድ ቤተሰቦቼ ዛሬ ወደ ልጇ ቤት እየሄድኩኝ ነው። ያው እንግዲህ ልጇ ቤት ሲሄድ ደግሞ ሙሉ ቤቱን አልቀርጽም። ምግብ አለ፣ መኖሺ ቁርስ አብረን እንበላለን። ግን አሁን መንገዱን ላሳያችሁ። ይህን መኪና እኔ ልንዳው ስለ እኮ ሹፌሩ እንዳለኝ፣ ኧረ ተይ እኔ ራሴ ነዳዋለሁ አለኝ። እኔ ግን ልቀርጽ የነበረውን ያ ከዚህ የዛሬ ስንት ዓመት የፈነዳዋል አይደለ እሱ እቀርጸው ነበረና ግን ያው በሌላ መንገድ ሽልክልክልክልክ ካድርጎ ይዘውኝ ሄደላቸዋለሁ። ግን ቤሩት በጣም ቆንጆዬ ሀገር ነች፣ የምታምር ነፃነት ያላት ቆንጆ ሀገር ነች ቤሩት። ደስ የምትል ሀገር ነች ቤሩት። ባይዘዊ እውነት ነፃነቷን እወድላታለሁ። ሁሉም ሀገር ደስ ይላል። ሀገራችንንም ትሳምራለች፣ ውብ ነች። ያው እስካለው ግን ሁለተኛው ሀገሬ ነው ማለቴ ነው እና ሁሉንም ሀገር ሰላም ያደርግልን፣ ኢትዮጵያንም ሰላም ያደርግልን፣ ስደት ላይ ያሉንም እህት ወንድሞችን ሰላምን ያውርድልን፣ አገሪቷንም ሰላም ያደርግልን፣ እንድንሰራባት እነሱ ሲኖሩ እኛ እንሰራለን እና ሰላም ያደለን እላቸዋለሁ። እስቲ አታምር ቤሩት ይያት እስቲ። ኦማይ ጉድነስ ስታምር፣ የኔ አበባ፣ የኔ ቆንጆ፣ የኔ ጽጌሬዳ፣ አይ ቤሩት የኔ ውድ። የሁላችሁ እንግዲህ መንገዱ እየሄድን እየተቃረብን ነው፣ እየደረስን ነው። ከዛም በር ላይ ደግሞ እገባለሁ፣ አንኳኳለሁ። ማንም ክስቲ ታዩታላችሁ እንዴት እንደማንኳኳ ምናምን እንደዛ ነው። እስቲ መንገዱ ያምረው ስታምር። እስቲ ብዙ አልቀረጽኩም እኮ አልተመቻቸለኝም፣ ፈርቼ እኮ ያልቀረጽኩት እንጂ ብዙ የሚትቀረጽ ነበረ። ግን ፈራው እንዴ ብዬ አይናፋር ነኝ እኔ እህታችሁ ከአይናፋር ነኝ እኮ። ምላስ ብቻ ነው የለቀቀብኝ አይደለ? አዎ ምላስ ብቻ እኮ ነው። ረረረረ ማሚዬ ተይ እንጂ ጉድ እኮ ነው። በመሀል ተቋረጠ፣ ተከፈተልን። ደወልኩ፣ ብር ልከፍት ነው። ኦኬ
እንደዚህ ነው እንደዚህ ነው ይላል። ኦኬ ወደ ዲፍት ልገባ ነው። እዛም ስመጣ ነው። ኦኬ የት ነው ጉድ? ቁጥሩም ጠፋብኝ። ቤተሰብ ማሚዬ እንዴት ነሽ? ደህና ነሽ ወይ? አለሽልኝ አለው ይመስላ ነገር ይብሮችን ዛሬ ገና ነው አልታየም። ቤተሰብ አሁን ደርሰናል። አሁን ቁርስ ልበላ ነው። እሱ ቁርስ በልቼ ነው ወደ ስራ የምገባ። እናንተ ነው ለምን መድኃኒት ስላለኝ በስመ አብ ወወልድ ወመንፈስ ቅዱስ ይሄ ቲማቲም በሰልሳ ምናምን ጥቁር አዝሙድ አለው። ይሄ ደግሞ ጅብኔ ይባላል። አንድ ላይ እንደዚህ የሚሰከረው መንኡሽ ይሉታል። እንትን በርበሬ ያለው ብለው የሚያነስ ልቅመሰው ቅመም እንትን በርበሬ ባይዘው ቅመም ከሌለው ያቃጥና ቅመም የለውም። የዚህ ሀገር በርበሬ ዝም ብለው ነው የሚፈጩት። በጣም ይጣፍጣል። በዚህ ወይ አፋችሁን መዘግዘግ ስትበሉ አፈን ዘግተን ነው የምንበላው። በጣም ይጣፍጣል። እኔም በላ ብላ እናደርጋለን። ሶኒ መድኃኒት ይኑጥና እንዳይወረ ስራው በጣም ጣፍጦ እናንተ ዋው! ግን አናብሳ ያወፍራል። ሰውነታችንን ሳይሆን የሚያወፍረው ሆዳችንን ቦርጭ ነው የሚያወጣው። ሲበዛ ጥሩ አይደለም። እኔ ደግሞ ሽሌጦ በጣም ነው የምወደው። ማለት ይህ ሳይሆን የሀገራችን ሽሌጦ ሰው ማቋረጥ አለብኝ። ይለበልባል። አንዳንዴ ሽሌጦ ጋግሬ እበላለሁ እኔ እና እንደዛ ነው እላቸዋለሁ። የተባረከ ይሁን። እናንተ ላይክ እና ሰብስክራይብ አታደርጉም እንዴ? ላይክ እና ሰብስክራይብ ኮመንት አስቀምጡልኝ፣ አበረታቱኝ፣ ሼር አድርጉልኝ። ኧረ ተው ግን የምር አበረታቱኝ። የመዳምን ቅመም ለምንድን ነው የማታበረታቷት? የምሬን ነው የምላችሁ። ለምንድን ነው እኛ የማታበረታቱን ግን? 4 ወር ውስጥ 1000 እንኳን ሳልገባ ለሰዓቴ ተው ግን ተው፣ ግፍ ነው። ምን ሰዓት ብቻ 400 እንኳን አልበላም ሰብስክራይብ። እናቴ ትሙት። በጣም ተገርማላችሁ። ለማንኛውም ሰብስክራይብ አድርጉኝ፣ አበረታቱኝ፣ ላይክ አድርጉልኝ፣ ኮመንት ጻፉልኝ ፕሊዝ። እኔ እህታችሁ ካለው ምንም ችግር አለ። አበረታቱኝ ፋሚሊ። እሺ ወዶቼ፣ ማሮቼ፣ ፍቅሮቼ